አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ደጃል አይገባም ወደ መዲና በሚለው ዙሪያ ላይ ዛሬ የሚያጠነጥነው ነገር ማለት ነው። አቡበክር ተነቢያችን ሰለላሁ ዐለይሂ ወሰለም ይዘው ላይድኹል መዲነታ አሉ፣ መዲና አይገባም አሉ። ማን? ደጃል ማለት ነው። ሩዕቡን መሲሑ ደጃል ማለት ነው። ደጃል ማለት የተባለው ቃሉ ውሸታም ማለት ነው። መሲሕ ለምን ተባለ ቢባል ዓለምን ስለሚያዳርስ መሲሕ ብሎ የተሰየመው ለዛ ነው ማለት ነው። እንግዲህ የቂያማ ምልክቶች ከሚመለከቶች አንዱ ከትላልቆቹ አንደኛው ደጃል ነው ማለት ነው። ትናንሾቹ ስሞሎቹ አሁን ተዳርሰዋል ማለት ነው። አሁን ዋናዎች ትልቆች ናቸው የቀሩት። በአብርቤሽን መድዒጦድ በሚለው ይናገሩታል። ስለዚህ ደጃል መዲና አይገባም አሉ። ለሀየ መዲን ሰብዓቱ አብዋቢን አሉ። መዲና የዛን ደጃል በሚመጣበት ሰዓት ስንት በራፍ አላት? 7 በራፍ አላት አሉ። እያንዳንዱ በራፍ ላይ 2 መላኢካ አለው ማለት ነው። አቡ ሁረይራ እንደው ነብዩ ሰለላሁ ዐለይሂ ወሰለም አንድም ከክፍተት የለም መዲና ላይ ዙሪያውን ማለት ነው። ጧዓውንም አይገባም ደጃልም አይገባም ብለው ተናግሯል መዲና ውስጥ ማለት ነው። እንግዲህ አነስ እንደው ነብዩ ሰለላሁ ዐለይሂ ወሰለም ለይሰ ሚን በለዲን አሉ አንድም እኮ አገር አይደለም ኢላ ሰየጦሁ ደጃል ደጃል የማይረግጠው አንድም ምድር ቦታ የለም አሉ። ኢላ መከተ ወልመዲነት መካና መዲና ሲቀሩ እዛ ውስጥ ግን ደጃል አይገባም፣ ሌላውን በሙሉ ያዳርሳል አሉ ማለት ነው። ለይሰ ለሁ ሚን ኒቃቢን ነቀቡን አንድም ክፍተት አይኖርም። ኢላ አለይህ መላኢከቱን እንዳይገባ መላኢካዎች አሉ። ሷፊን ሶፍ አድርገው የሕሩሱናሃ እየጠበቋት ማለት መካና መዲና። ሱመ ተርጅፉል መዲነቱ ከዚያም መዲና ትንቀጠቀጣለች። ቢአህሊ ባለቤቷ 30 ረጅፋ 3 ጊዜ ትንቀጠቀጥና ፈየኽሩጁ ላሁ ኩለ ካፊሪን ወሙናፊቂን የዛን ሰዓት ካፊር ወይ ሙናፊቆችን አላህ ለይቶ ያወጣቸዋል ማለት ነው። በተንቀጠቀጠ ሰዓት ማለት ነው። አቡ ሰዒድ ኹድሪ እኮ እንደው ነብያችን አወሩን እኮ ብለው በረጅም ሐዲስ ላይ ማለት ነው። ደጃል ካና አሉ ስነ ደጃል ሲዋሩ ፈካነ ፈሚና ሐዲስ እስካወሩት የእቲ ደጃል ይመጣል አሉ። ወሆ ሙሕሪሙን አለይሂ በሱ ላይ ሐጅ ሐረመ ሆኖ ደጃል ይመጣል አሉ። አይ የድኹሎ ሊገባ ማለት ነው። ኒቃብል መዲነት በመዲና አቅጣጫ ክፍተት ቦታዋ ሊገባ ማለት ነው። ፈየንዚሉ ባዕደ ሲባሒ ማለት የሆነች እዛች ቀያ ቦታ ሊያርድ ይመጣል ማለት ነው። ለዛች ቦታ አረፍ ይልል ደጃል ይመጣል ማለት ነው። ከዛ ፈየቲ ደጃል ወሆ ሙሕሪሙን አለይሂ ፈየድኹሉ አን ኒቃብል መዲነቲ ፈየንዚሉ ባዕደ ሲባሒ ያርፍና ቢኑ መዲናቲ ፈየኽሩጁ ኢለይሂ ይወጡለታል። የውመይዝ የዛን ቀን ረጁሉን ኸይሩን የዛን ቀን እኮ የበለጠ ሰው ነው አሉ። ከሰዎች የበለጠ ነው አሉ። አው ሚን ኸይሪ ናሲ ወይንም ከሰዎች ምርጥ ከሚባለው አንድ ነው። ፈየቁሉ ይላል አሽሃዱ መሰክራሉ አነከ ደጃሉን አንተ ውሸታም ነህ ብሎ ሰው አማኙ ይናገራል ማለት ነው። አለዚ ሐደሰ አንሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ እኮ ረሱል በሐዲሳቸው ላይ የገለጽ ነው ብሎ ይናገራል ማለት ነው። ፈየቁሉ ደጃ ይላል አራአይተ ይለዋል ደጃል ለሰው እያንዳንዱ ሲነገር ኢንቀተልቱ ሀዛ ይህም ብገለው ምን ትለሱም ወሕዩ ሄው ባረገው ሳ ይላል ደጃል ማለት ሀል ተሽኩነ ፊ አምሪ ትጠራጠራላችሁ ብሎ ይላል ደጃል። ፈየቁሉን ይላል ላ አንተ እኮ የሚታመንብህ አይደለም ውሸታም ነህ ሲባል ከዛ ፈየቅቱሉ ያን ሰው የማያምኑ ሰው ይገለዋል ደጃል ማለት ነው። ሱመ ዩሕይ ከዚያም ይቀሰቅሰዋል አላህ ለፈተና ስለሆነ ማለት ነው። ፈየቁሉ ሒነ ዩሕቢሁ መልስ በሚሰጥበት ሰዓት ይለዋል ወላሂ ማ ኩንቱ ቀጡ ምንም እኮ አልነበርኩም አቋብርቱም አሸዱ በሲረን ለእይታ በጣም የበረታ እኮ እንዳንተ አሁን ግልጽ ሆኖ ውሸታም እንደሆን ግልጽ ሆኖ ብሎ ይለዋል ማለት ነው። ዛሬ ቀን ይላል በሲረተ ሚኒ አሊም ፈየቁሉ ደጃል ይላል አቅቱሉሁ ግደሉት ይላል። ፈላ ይሰለጡ አለይህ አይችልም ማለት ነው። እንግዲህ አሁን እሱ ደጃል ሲንቀሳቀስ ተጎን እሳት ተጎን ጀነት እያለ ነው። ይሄ ለፈተና ነው ማለት ነው። ነገር ግን ሲገቡበት ማለት ነው እሱ እንደተጠበቀው ከላይ እንደሚናገረው አይደለም የደጃል ሁኔታ ማለት ነው። እና ስለዚህ መዲና ዙሪያውን እንግዲህ ታጥራ የዛ አይነት ኮንዲሽን ታሳያለች ማለት ነው። መዲና እንግዲህ ቆሻሻዎችን በይታ ለይታ ታወጣለች ማለት ነው። ጃቢር እኮ እንደ ነብዩ ሰለላሁ ዐለይሂ ወሰለም ፈባያኡ ዐለል ኢስላም በስልማን ቃል ገባን አሉ። ፈጃአሁ ሚን አብዲን ማህሙዲን ስለዚህ ሲናገሩ ማለት ነው መዲና እኮ ከልኪሪ ልክ እንደሆነ በረት የሚያናፋ ተንፊ ከበሳ ቆሻሻዋን ታወጣለች አሉ። ወየዱዑ ጠይቡሃ ይቀመጣል። ስለዚህ ጌታዬ ዱዓ ሲያደርጉ አላሁመ ጃአልና ቢል መዲነቲ ዱዕፈን ማ ጃአልቱ መካ ቢልመላከቲ
እንግዲህ መዲናን ደካማዎችን ጠብቀህ ፈማ ጀአልተ ቢመከተ ቢነል በረከቲ ለመዲና በረካ እንዳለ ለመካን በረካ አድርግ ብሎ በዚህ ዱዓ ተናግረዋል ማለት ነው። እንግዲህ ደጃል ባጭሩ እነኚህን ይመስላል ማለት ነው። ቀጣይ ላይ ደግሞ በሰፊው እናያለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።